በጣም ወዳት እህቴ ቀኝ እጄ ልጅ ናት። ትናንትና አንድ ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ነገ ቪዲዮ አያይዤ እልክልሃለሁ ፈለክ። በትላንትናው ዕለት ከአምስተኛ ፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው የታዋቂው ኦሮምኛ ሙዚቀኛ አንዱዓለም ጎሳ እጮኛ ቀነኒ አዱኛ የህልፈቷ ጉዳይ ዛሬም ድረስ ማነጋገሩን የቀጠለ ሲሆን ራሷን አጥፍታ ነው ወይስ በሰው እጅ ተገድላ የሚለው እውነታ ደግሞ የክርክሩ ዋነኛ ምክንያት ሆኗል። በዛሬው ዕለት የቀነኒ ሥርዓተ ቀብር በቅድስት ሥላሴ ካቴድራል ቤተክርስቲያን ሲፈጸም የቀብር ስነ ስርዓቱ ላይ እጮኛዋ አንዱዓለም ጎሳ የመገኘቱ ነገር ሌላኛው ትኩረት የሳበ ጉዳይ ከመሆኑ ባለፈ የአዲስ አበባ ከተማ ፖሊስም በቀነኒ ህልፈት ጉዳይ ያለውን የማጣራት ስራ በተመለከተ መረጃውን ይፋ አድርጓል። በሌላ በኩል የቀነኒ የቅርብ ሰዎችና ጓደኞቿ በተለያዩ የማህበራዊ ሚዲያዎች ህልፈቷን በተመለከተ መረጃዎችን ይፋ ማድረጋቸውን የመቀጠላቸው ነገር ደግሞ እውን ከቀነኒ ህልፈት ጀርባ የተደበቀ አንዳች እውነታ አለ የሚለውን ነገር ገኖ እንዲወጣ አድርጎታል። እኚህንና ሌሎችንም የወጣቷን አሟሟት የተመለከቱ መረጃዎችን ጉራማይሌ ሚዲያ ከተለያዩ ታማኝ የመረጃ ምንጮቿ አጠናክራ በሰዓቱ የመረጃ መሰናዷ ልታጋራችሁ ወዳለች። ሰላም ለእናንተ ይሁን ውድ የጉራማይሌ ሚዲያ ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘንና ቻናላችንን እንግዳ ሆናችሁም ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ወዳጁን ዘንድ በአክብሮት እየጠየቅን እንሆ በሰዓቱ ልታደምጡት ይገባል ወዳልነውና የብዙሃኑን ትኩረት ወደ ሳበው የቀነኒ አዱኛን ህልፈተ ህይወትን የተመለከቱ ዝርዝር መረጃዎቻችን አለፍን። እስከ ፍጻሜያችን ድረስ ቆይታችሁ እንዳማረ ከኛ ጋር ይሁን እያልን ቪዲዮን ላይክ በማድረግ እንድትጀምሩና የናንተንም ሐሳብ አስተያየት የኮሜንት መስጫ ሳጥኑ ላይ ታስቀምጡልን ዘንድ በትህትና ጠየቅን። የወጣቷ ቀነኒ ህልፈት ትናንትና ሲሰማ ብዙዎች ደንግጠው ብዙ ብለውበታል። የአዲስ አበባ ፖሊስም ታዋቂው የኦሮምኛ ሙዚቀኛ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ ያደረገበት መሆኑን አስታውቋል። ቀነኒ አዱኛ መጋቢት 01 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ያስታወቀው ፖሊስ በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞቷን ተከትሎ በርካቶች ሐዘናቸውን ከመግለጻቸው ባሻገር የሞቷ ምክንያት እንዲጣራላቸው ደጋግመው እየጠየቁኝ ይገኛሉ ብሏል። ክስተቱን ተከትሎም የአዲስ አበባ ፖሊስ ምርመራ ያካሄደ መሆኑን ገልጾ ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያደረገ መሆኑን አስታውቋል። ፖሊስ የሟች አስክሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ሚኒሊክ ሆስፒታል ልኮም ምርመራው በእጁ እስኪገባ እየጠበቀ እንደሆነም ነው ያመላከተው። የአርቲስት አንዱዓለም ማኔጀር ሌሊሳ አንድሪስም ይህንን ያረጋገጠ ሲሆን የቀብር ስነ ስርዓቷም ዛሬ ረቡዕ በቅድስት ሥላሴ ካቴድራል ቤተክርስቲያን መፈጸሙንም ተናግሯል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ የተናገረ ሲሆን አንዱዓለምና ቤተሰቦቿም ወድቋ እንዳገኙት ነው ያስታወቀው። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባትና ሆስፒታል መግባቷን እንደሰማ የተናገረ ሲሆን እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃን የሞተችው ሁኔታውን ለማጣራትም ምርመራ ተጀምሯል ሲል ተደምጧል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግሯል። ዛሬም ድረስ የቀብር ስነ ስርዓቷ ተፈጽሞም አነጋጋሪ እንደሆነ የቀጠለው የወጣቷ ህልፈት ጉዳይ በበርካቶች ዘንድ ብዙ እየተባለለትም ይገኛል። ዛሬ በቅድስት ሥላሴ ካቴድራል በተፈጸመው የቀብር ስነ ስርዓቷ ላይ አንዱዓለም ጎሳ የመገኘቱ ነገር ሌላው አነጋጋሪ ሲሆን ፖሊስ አንዱዓለም ጎሳ ለቆት ነው ወይስ ደግሞ በፖሊስ ቁጥጥር ስር ሆኖ በስፍራው የተገኘው የሚለውን ጉዳይ ለማጣራት ያደረግነው ጥረት ግን እስካሁን ድረስ ሳይሳካልን ቀርቷል። በርግጥ የወጣቷ ህልፈት አነጋጋሪነቱ ከዚህም በላይ እንዲሆን ያደረገው ደግሞ በርካታ የወጣቷ ጓደኞችና ወዳጆች ራሷን ለማጥፋት የሚያበቃ በቂ ምክንያት የላትም፣ በርግጥም በህይወቷ ደስተኛ ያልነበረችባቸው ሁኔታዎች ይኖሩ ይሆናል፣ ነገር ግን ልደቷን ለማክበር በዝግጅት ላይ የነበረች ስትስቅና ስትጫወት ያመሸች ልጅ ለሊት 9 ሰዓትና 10 ሰዓት ላይ ተነስታ ራሷን ከ5ኛ ፎቅ ላይ ልትከሰክስና ልትጥል የምትችልበት አንዳችም ምክንያት የለም።
ስለዚህም ከግድያዋ ጀርባ አንዳች እውነት አለና ፖሊስ አስፈላጊውን ምርመራ ሁሉ ሊያደርግ ይገባል የሚሉ ድምጾች ደግሞ ከመቼውም በላይ መበራከታቸውን ለመታዘብ ችለናል። ቀነኒ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አረግነው። ትናንትና ከ9 ሰዓት ኦልሞስት ከ10 ሰዓት እስከ 1 ሰዓት አነሳዋት። 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ያ የተሰማኝን ሐዘን በጣም በቃ አቅሜ በላይ ስለሆነ የሐዘን መግለጫ እንደ ድርጅትም ያሳደገችኝ እሷ ስለሆነች ማመስገንም ሐዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አድርጌያለሁ። ይሄ ነው ያለው። ኦኬ ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምንጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ ልጥላለሁ። በጣም ደስተኛ በጣም ቆንጆ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍነው። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። በቃ ምንም የተከፋ ነገር የለባትም። ገብቶሃል አይደለ? ያ ልደቷ ነገ ነበር አይደለ? ዛሬ ነበር ልደቷ። ልደቷ ገና ነው። ኔክስት ዊክ ነው። ለኔክስት ዊክ ነው ሁሌ እንደምናደርገው 7 አመት 6 አመት ኦልሞስት በፎቶ አብረን አሳልፈናል ከሷ ጋር ማለት ነው። ያገዘች የመከረች ስራ ያሰራች በጣም ብዙ ስራ ሰርታለች። አግዛኛለች። በቃ ለብርፍ ከደውደዶን ያደረገው አንዲት የቀነኒ የቅርብ ወዳጇ ነኝ ያለች ከወራቶች በፊት ከቀነኒ ጋር በቴሌግራም ገጽ ላይ አውርተናል ያለችውን መረጃ ይፋ ባደረገችበት የቲክቶክ ገጿ በርከት ያሉ ጉዳዮችን እንዳነሱም ተመልክተናል። በርግጥ ህይወት መሮኛል፣ ደክሞኛል፣ በብዙ ነገሮች ተስፋ ቆርጫለሁ። ከዚህ በኋላ ስለምንም ነገር ምንም ስሜት አይሰማኝም። ህይወቴ በሙሉ ጨለማ ሆኖ ነው የሚታየኝ። ለመኖር ምክንያት አጥቻለሁ የሚሉ ሐሳቦችን የያዙ የጽሁፍ መልእክቶችን ለጓደኛዋ ያጋራችው ቀነኒ በጓደኛዋ በኩልም አይዞሽ በርቺ ነገሮች ሁሉ ያልፋሉ የሚሉ ምላሾች እንደተሰጣት በቲክቶክ ገጿ ላይ ጓደኛዋ ካጋራችው መረጃ ላይ ለመመልከት ችለናል። በሌላ በኩል የወጣቷ ቀነኒ ካሜራማን የሆነው ግለሰብም በትላንትናው ዕለት ህልፈቷን እንደሰማ ባጋራው መረጃ በፍጹም ይሄንን ታደርጋለች ብዬ አላሰብኩም። እኔ ጋር ፎቶ ተነስታ ልደቷንም በማግስቱ ልታከብር ለልደት የሚሆኑ ቆንጆ ፎቶዎችን እንዳነሳት ጠይቃኝ ያንንም አድርገን በሳቅና በደስታን የተለያየ ነው። ሲነጋግን ህልፈቷን ሰማው። ይሄንን ማመን በፍጹም አልችልም። ቀነኒ ራሷን ታጠፋለች ብዬ አላምንም ብሏል። በርካቶች በሁለቱ መካከል ቅሬታ ነበረ። ይህም ቅሬታ አድጎ ምናልባትም ሌሎች መሰል ሁነቶች እንዲፈጠሩ አድርጓል የሚሉ ግምታቸውን ያስቀምጡ ሲሆን ነገሩን በጥልቀት ምርመራ ያደረኩበት ነው ያለው ፖሊስ በበኩሉ ምርመራው እስኪጠናቀቅ ድረስ በተለያዩ የማህበራዊ ሚዲያዎች የሚወጡ መረጃዎችን ከመቀበል ህዝቡ ሊታቀብ ይገባል የሚል መረጃን ይፋ አድርጓል። አዎ ከቀነኒ ሞት ጀርባ ያለው ማን ነው? እውን ራሷን አጥፍታ ነው ወይስ ደግሞ በሌላ ሰዎች ተገድላ? አንዷለም ጎሳስ ከህልፈቷ ጀርባ እጁ አለበት ወይ የሚለው ጉዳይ ደግሞ አሁንም ድረስ ብዙሃኑን እንዲነጋገሩበት አድርጓል። በርካቶችም ምናልባትም ከግድያዋ ጀርባ ታዋቂው ሙዚቀኛ አንዷለም ጎሳ ሊኖር ይችላል የሚሉ ግምታቸውን ሲያስቀምጡ፣ ሌሎች ደግሞ አይ ራሷን አጥፍታ ሊሆን ይችላል አሊያም ሌላ ዓላማና ምክንያት ይኖረዋል። ግራም ነፈሰ ቀኝ ግን የዚህች ሴት እህታችን ህልፈተ ህይወት በፖሊስ በኩል ከፍተኛ ማጣራት ተደርጎበት ለህዝቡ ይፋ ይደረግ ይገባል የሚሉት ድምጾች ናቸው ከመቼውም ጊዜ በላይ የተበራከቱት። እናቷ በእጅጉ ታሳዝናለች። አባቷም በዛው ልክ። በዛው መጠን ደግሞ አንድ ልጅም አላት። ታዲያ የምትወዳቸውን እናት አባቷ ስታ እስከ መሄድ የሚያደርሳት ምን ምክንያት ቢኖር ነው? እውን በራሷ ላይ እንዲያስጨከናት አንዳች ነገርስ ምን ተፈጥሮ ይሆን የሚለውን ጉዳይ በእርግጥም ፈጣሪና እሷና እሷ ብቻ ናቸው የሚያውቁት። ከሞቷ ጀርባም ሌላ ሰው ካለ አሊያም ብዙሃኖቹ እንደገመቱትና እንደሚሉት አንዷለም ጎሳም ከሆነ እሱ ጋርም የራሱ የሆነ እውነት ሊኖር ይችላልና ፖሊስ ማጣራቱን አድርጎ ነገሮችን ይፋ እስኪያደርግ ድረስ በተለያዩ የማህበራዊ ሚዲያዎች የሚሰራጩ ትክክል ያልሆኑና በግምት የተደገፉ መረጃዎችን ከመቀበልና እንዲሁም ወደ ማህበራዊ ሚዲያው ከማምጣት እንቆጠብ ዘንድም ጉራማይሌ ሚዲያ አጽንኦት ይሰጥበት ትላለች። በእርግጥም በእጅጉ ያሳዝናል።
እቺ ወጣት ገና ወጣት የሆነች ብዙ ከሷ የሚጠበቅ ስራ ያለባት ለቤተሰቧ አለፍ ሲልም ለሀገርም ብዙ ማበርከት የምትችል እንስት ነበረችና የልፈቷ ጉዳይ ብዙሃኖቻችን አስደንግጧል። ከመሞቷ ጀርባ ያለው እውነታ ግን ይፋ ለመሆኑ ደግሞ ብዙሃኑ ጥያቄ እንዲያነሳበት አድርጓል። ይሄ የማያወላዳ ሐቂታ ነው። ሆኖም ግን በዛሬው ዕለት ቀብሯ የተፈጸመው ወጣት ቀነኒ ህልፈተ ህይወቷ በተሰማ ሰዓት ብዙሃኑን ከማነጋገሩ ባሻገር አሁንም የፍትህ ያለ የሚሉ ጥያቄዎች ከብዙሃኑ ዘንድ መሰማታቸው ተገቢ መሆኑን ብናምንም ፍትህ እንዳይጓደልና ነገሮች ተድበስብሰው እንዳያልፉ በማህበራዊ ሚዲያዎች የመናጋራቸውን መረጃዎች ልንጠነቀቅባቸው ይገባል። በተለይ የቅርብ ሰዎቿ ከቀነኒ ጋር የነበራቸውን የሐሳብ ልውውጥም ሆነ የነበረችበትን ስሜት በተመለከተ የሚያጓራቸው መረጃዎች በእርግጥም ግብአት ሊሆኑ ይችላሉና እነሱንም ማነጋገሩና መጠየቁ አይከፋም። ከዛ ባሻገር ግን በመሰለኝና በደሳለኝ እየተነሱ የሚነገሩ ነገሮች በእርግጥም ለሷም ሆነ ለማንም የሚጠቅሙ አይደሉም። አንዷለም አሁን ላይ ያለበትን ነባራዊ እውነታ በተመለከተም ከፖሊስ በኩል መረጃ ለማግኘት ጥረት ያደረግን ሲሆን አሁን ላይ ምንም አይነት መረጃ ለመስጠት ፈቃደኛ ያልሆነው ፖሊስ ጊዜውን ጠብቆ ሁሉንም እውነታዎች ለህዝቡ ይፋ እንደሚያደርግም ቃል ገብቷል። ከዚህች እንስት ሞት ጀርባ ያለው ማን ነው የበርካቶች ጥያቄ ነው። ምላሹንም በቅርቡ እናገኛለን ብለን ተስፋ እናደርጋለን። እስከዛው ግን ለሟች እህታችን ፈጣሪ ነፍሷን ይማር፣ ወዳጅ ዘመዶቿንና ቤተሰቦቿን በህልፈቷ የተጎዱትን ሁሉ ፈጣሪ እግዚአብሔር ጽናቱንና ብርታቱን ይስጣቸው እያለን በቀጣይም ይህንኑ በተመለከተ የሚወጡ አዳዲስና ትኩስ የሆኑ መረጃዎችን ከስፍራውና ከእውነተኛ የመረጃ ምንጮቻችን እያጣራን ወደ እናንተ ማድረሳችንን እንደምንቀጥል ከወዲሁ ቃል እየገባን የሰዓቱን የመረጃ ወጃችንን በዚሁ እናብቃ። ሁሌም ትኩስ አዳዲስና ወቅታዊ የሆኑ ሀገርኛ መረጃዎችንና መሰል ጉዳዮችን በተመለከተ መረጃዎችን ለመከታተልና ለማድመጥ ለጉራማይሌ ሚዲያ እንግዳ የሆናችሁ ወዳጆቻችን ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ወዳጁን ዘንድ በአክብሮት ጠየቅን። እንዲሁም ደግሞ መረጃዎቻችን በፍጥነት እንዲደርሷችሁ ሼርና ላይክ ማድረጋችሁን አትርሱ። በሌሎች ትኩስ አዳዲስና ወቅታዊ የሆኑ ሀገራዊ መረጃዎችና መሰል ጉዳዮች በድጋሚ እስክንገናኝ ድረስ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘን ተሰነባበትን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ፈጣሪ እግዚአብሔር ኢትዮጵያንና ህዝቧን አብዝቶ ይባርክ።